ሰላም እንዴት ናችሁ? ዛሬ ስለ መልቲሚዲያ ፕሮዳክሽን ወደ እናንተ ለማድረስ እወዳለሁ። እንግዲህ መልቲሚዲያ ፕሮዳክሽን ከስሙ እንደምንረዳው የተለያዩ የኢሜጅ ሊሆን ይችላል የኦዲዮ እና ቪዲዮ ፕሮሰሲንግ ውጤት ማለት ነው። እንግዲህ ለእነዚህ የሚያገለግሉ የተለያዩ ሪከርድ ሲስተሞች አሉ፣ ማቴሪያሎች አሉ። ምን ምን ይመስላሉ የሚሉትን ሃይላይት ከኳሊቲ አንጻር ወደ እናንተ ለማድረስ እሞክራለሁ። እንግዲህ የመጀመሪያው አንድ መልቲሚዲያ ፕሮዳክሽን ሲሰራ በላፕቶፕ ሊሆን ይችላል፣ በስልክ ሊሆን ይችላል። በስልክ ለምንሰራቸው ስራዎች ለምሳሌ ራሱ ስልካችን ሶፍትዌር መቀበል ስላለበት ካፕከት እና ሌሎች ቀላል የሚባሉ ሶፍትዌሮችን ለመጠቀም ስልካችን አንዱ ማቴሪያል ሲሆን፣ ሁለተኛው እንግዲህ ማይክ ነው። በዋናነት ማይክ የተለያዩ ገበያ ላይ የምናያቸው በተለይ አሁን ላይ ቲኤክስ የሚባሉት በጣም በዋጋ ረከስ ያሉ ሲሆኑ፣ ሆሊላንድ የምንላቸው ደግሞ ይሄ የላንድ ማርክቱ ሞዴል የምንላቸው ማይኮች በጣም በዋጋም በጣም ከፍ ያሉና ጥራታቸውን በዛው ልክ የሚጨምሩ ናቸው። የተለያዩ ማይኮች አሉ። አሁን ላይ ሳውንድ ሲስተሞች በጣም ብዙ ናቸው። እነሱን በመጠቀም አንዱ መልቲሚዲያ ፕሮዳክሽን ያሳልጥልናል ማለት ነው። ሌላውም እንግዲህ ለስልካችን የምንጠቀምባቸው ሌሎች ቱልሶች አሉ። ለምሳሌ ለአይፎን፣ ለሳምሰንግ እነዚህ ዩኤስቢ በመጠቀም ቀጥታ ሪሲቨር ጋር ለማገናኘት ይረዳናል ማለት ነው። ሪሲቨራችንን ወይም ደግሞ ሌላ ተቀባይ የምንለው ይሄ እንደ ሪሲቨር ሆኖ ከዚህኛው ጋር ስልካችን ጋር ቀጥታ በማገናኘት ይሄኛው ለአይፎን ነው፣ ይሄኛው ለሳምሰንግ ነው፣ ሲ ታይፕ ማለት ነው። ለእነሱ ስልኮች በቀጥታ ምን ያደርጋል? ከማይካችን ወደ ሪሲቨሩ፣ ከሪሲቨሩ ወደ ስልካችን ሳውንድ ሪከርዲንግ ሲስተሙን ይሰራልናል ማለት ነው። ይሄ አንድ ላይ የተያዘ የላንድ ማርክቱ ፓኬጅ ነው። አንድ ላይ የሚሰጥና አንድ ላይ የሚሸጥ ነው። ሌላው እንግዲህ በስልካችን ስንሰራ የምንጠቀምባቸው ሞባይል ላይት የምንለው ነው። ይህም እንደምታዩት አሁን ሰርቪስ እየሰጠ ያለው አንዱ ይሄ ነው። ሞባይል ላይቶች በተለይ በስልካችን ስንሰራ በቀላሉ ዝጋ እንደ ማስቀመጫ አድርገን ስለምንጠቀምባቸው ይህም ትልቅ አገልግሎትን ይሰጣል። በተለይ ደግሞ አርጂቢ የምንላቸው በፈለግነው አይነት ከለር እየቀያየን ልንጠቀም እንችላለን ማለት ነው። ይሄ እንደምታዩት ብዙ አይነት ከለር አለው። ይሄም አንዱ ለሞባይል ሪከርድ ሲስተም የሚያገለግል ማቴሪያል ነው ማለት ነው። ሌላው እንግዲህ እንደምናውቀው ስንሰራ የምንጠቀምባቸው ሳውንድ ሲስተሞች ምን ይመስላሉ? በላፕቶፕ የምንጠቀምባቸው ማቴሪያሎች ብዙ ናቸው። ለምሳሌ ላፕቶፕ ጋር በቀላሉ ሪዞሉሽኑ አሪፍ ሆኖ በተለይ ኳሊቲው በጣም ጨምሮ የምናገኘው በተለያዩ የቪዲዮ ካሜራ ለምሳሌ ካነን ሊሆን ይችላል፣ ሶኒ ምርቶችን ብንጠቀም ሞር በጣም ኳሊቲያቸው ወይም ሪዞሉሽኑ እንዲሆንና በምንፈልገው ሳይዝ ያገለግላል ማለት ነው። እንዲሁም ደግሞ ሚሞሪ ሳይዝም ሊገድበን አይችልም። የምንፈልገውን ትልቅ ሚሞሪ ጭነን በቀላሉ ለተለያዩ ዝግጅቶች፣ ለትልልቅ ኢቨንቶች የምንጠቀመው ትልልቅ ካሜራዎችን ነው ማለት ነው። በተለይ አሁን ላይ 4K ካሜራዎች በጣም የተሻሉ ናቸው። በሪዞሉሽን ሃይ ሪዞሉሽን ስለሆኑ እነሱ የምንጠቀም ሞር ሪከመንድ ይደረጋል ማለት ነው። ያው ከጂቢያቸው ወይም ደግሞ ከሚይዙት የሲዲ ወይም ደግሞ የኤስሲዲ ስቶሬጅ አማውንት አንጻር በጣም ሃይ ቢሆኑም ኳሊቲያቸውና ሪዞሉሽኑ ለትልልቅ ስክሪኖች በተለይ 4K እና ከዛ በላይ ያሉትን ብንጠቀም የተሻለ ነው ማለት ነው። እኛ ብዙ ጊዜ ለድርጅቶች የምንጠቀመው 4K ነው። የተለያዩ የካኖን ምርቶች በተለይ አሁን ላይ በጣም የተሻሉ ናቸው ብለን እናስባለን። ሌላው እንግዲህ ለተያይዞ ከላይቲንግ ሲስተም ጋር የምናመጣው ምንድነው? ሌሎች ኤልኢዲ ላይት የምንላቸው ለትልልቅ ካሜራዎች ኮርነር ላይ የሚሰቀሉ ላይቶች፣ እነሱም ወሳኝ ነገሮች ናቸው። ካሜራዎችም በተመሳሳይ ሪሲቨር ጋር የምናገናኝበት የራሱ ሳውንድ ሲስተም፣ እነዚህም ራሱ ኢንተግሬትድ መሆን የሚችሉ ናቸው ማለት ነው። ሌላው እንግዲህ ላፕቶፕ ላይ የምንጠቀምባቸው ቱልሶች እንደነ ካፕከት እና አዶቤ ፕሪሚየር ፕሮ የምንለው የራሱ ጠቀሜታ ቢኖረውም ስለነሱ ዲቴይል አልገባም። እነሱን ቱልሶች በቀላሉ አክሰስ የምናደርገው በላፕቶፓችን በተለይ አዶቤ ፕሪሚየር ፕሮ ከስልክ ይልቅ ላፕቶፕ ላይ ሪከመንድ ይደረጋል። እነዚህና ሌሎችም የመሳሰሉትን አጠራጠር ለማድረግ ያክል የፈጠንኩባቸው ይመስለኛል። በወደፊት እንግዲህ በዲቴይል እያስተካከል ወደ እናንተ ለማድረስ እንወዳለን። አመሰግናለሁ።